ሰበር መረጃ በውሸትና በማስመሰል የተጠመቀው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊ ትናንት ቃለ መጠይቅ ብሎ የትግርኛ ጽሁፍ በቴሌፕሮምፕተር እያነበበ ጌታቸው ረዳ የጻፈው ጽሁፍ በቴሌፕሮምፕተር እያነበበ ኢንተርቪው ብሎ ለኢትዮጵያ ህዝብና ለኤርትራ ህዝብ ሊያጃጅል ሞክሯል። ሞኝሽም ፈልጊ። ስለዚህ መልእክቴ ለጌታቸው ረዳ ነው። አንተ ሐሳቡንም ልትጋራው ስለምትችል ላንተም ሊመለከት ይችላል። ጌቾ 1.5 የትግራይ ህዝብ አስመራ ገባለው ብለሽ አርገህ በልታቸው አሁን ትግራይ ራሱ መኖር እንደማችል ሆነሃል። አሁን ጭራሽ ከስተትህ እንዳትማር የኦሮሞ ህዝብን ይዘ ያው ጠቅላላ መከላከያ የሚባለው መከላከያ ውስጥ ያለው የኢትዮጵያ ህዝብን ይዘ እና መሪውን የኢትዮጵያ መሪውንም አጃጅለክ አሁንም ቢሆን በትግራይ አርገህ አገሬን የገዛ አገርህን ረግጠህ ወደ አስመራ ገባለው ከራማ ወደ አስመራ በ2 ሰዓት ውስጥ ገባለው ብለህ አሁንም ጋምብሉን የጀመርክ ነው ማለት ነው። መልእክታችን ደግሞ ምንድነው? ሞክረው ከምትለፈልፍ ሞክረው ወደሽም ጠልጠሽም ሻዕቢያና ወያኔ ተመሊሶም አለው ወደሽም ጠልተሽም ማለት ነው። ስለዚህ ማለት ነው ትናንት ልታጃጅለን የሞከርከው ነገር ነቄ ተበልቶብሻል። እንግዲህ ጎበዝ አንባቢ መሆኑ አብይ አህመድ ግን መረዳት ችለናል። እሱን አደንቅለታለሁ። በተረፈ አዱ አሉ ነው መልእክታችን። እንግዲህ ጤና ይስጥልኝ። መልካም የሥራ ቀን